ሰላም ሰላም ውድ ቻናል ተከታታዮች እንደምን ናችሁ? እንደምን አላችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ ማሳያችሁ የክሪስማስ አከባበር በጆርዳን ነው ማለት ነው። በጣም የሚያምር አከባበር ነበረ ማለት ነው። ያከበርነው ነው የሚባለው እንደዛ ነገር በጣም ደስ ይል ነበረ ማለት ነው። እና ግርም ብሎኝ ይሄ ዛፍ ሳየው ማለት ነው ከላይ ወደ ከታች ወደ ላይ ያየሁት ማለት ነው። እና ግራ ገባኝ እንዴት ሰቀሉት ምናምን ብዬ ከዛ ሶስተኛ ፎቅ ላይ ወጥቼ ነው የቀረጽኩት ማለት ነው። ሰው ግን ጥበበኛ ነው ወይ እንዴት ሰቀሉት ምናምን ብዬ ግራ ገብቶኝ ማለት ነው። እና ለምን ቪዲዮ አልሰራበትም አልኩኝና እኔም ደግሞ እስኪ ተመልካቾችን ዘና ፈታ ላድርጋቸው አንዳንዴ የኪችን ቤት እንትን ከማሳያቸው እንደዚህ ፈታ ያለ ነገር ላሳያቸው አልኩኝ እና ወደ እናንተ ለማምጣት ተገደድኩኝ ማለት ነው። በጣም የሚያምር ነበረ ማለት ነው። እንደምታዩት እዚህ ጋር ደግሞ ማለት ነው ቀይ ነገሩ ግራው ገብቶኝ ማለት ነው እና አቅርቤው ለቀረጽኩላችሁ ማለት ነው። በጣም የሚያምር እንደዚህ ውብ የሆነ ማለት ነው። እኔ እኮ ዛፉን አንዳንዴ እኮ ትጠበባላችሁ ታያላችሁ። እና እዚህ ጋር እንግዲህ ሁሉም ሰው እየተነሳበት ነው፣ ፎቶ ይነሱበታል፣ እንደዚህ ይሉበታል። ግማሾቹ እንዴት እንደሚያደርጋቸው ማለት ነው። እና በጣም ብዙ ሰው በጣም ብዙ ሰው ነበር የነበረው። የሁላ ሰው ሊያከብር ነው ለማየት ነው የመጣው ስል ሊያከብር ነው ተባልኩኝ። ማታ ላይ ደግሞ ድምቅ አደረጉት። ሙዚቃው ምኑ ተከፈተ። በቃ ቀውጥ አለ። እንዳለ ሙሉ ሰው ሞላ ማለት ነው። ጠበበን ሁላ ማለት ነው እና ድምቅ በቃ ተነቃነቀ እላችኋለሁ ማለት ነው። እና ይሄን የመሰለ ቪዲዮ ወደ እናንተ አምጥቼላችኋለሁ ማለት ነው። እናንተ ደግሞ እስከ መጨረሻው አይታችሁ ሀሳብ አስተያየታችሁን ስጡኝ ማለት ነው። ወዳችኋለሁ የኔ ወዶች፣ የኔ ማሮች። ቪዲዮውን እስከ መጨረሻው በማየት ተባበሩኝ ማለት ነው። ወዳችኋለሁ። አስተያየታችሁን ደግሞ ጻፉልኝ ማለት ነው። እኔ እኮ ችግር አለብኝ ንግግሬ ላይ ራሱ ድምፁን ለብቻ ነው ያስገባሁላችሁ። ደግሞ ጫጫታው ብዙ ነው። በቃ ይጨፍራሉ፣ ይዘላሉ፣ ይንጫጫሉ። ታዲያ ምን ላድርግ ሆይ። ለማንኛውም እንግዲህ ይህን ይመስል ነበረ የኔ ውዶች፣ ወዳችኋለሁ። ባይ። እንግዲህ እዩት። ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር ሁኑ ማለት ነው። ያው እንግዲህ ካልተመቻችሁ ደግሞ ላሽ በሉት። ምን ይደረጋል? ጉድ እኮ ነው ደግሞ ማለት ነው። ማለቂያም የለውም ብታዩት ከመተለቁ የተነሳ ማለት ነው። ቪዲዮ አረዛዘሙ ወይኔ እስማ። ነገር ግን ማለት ነው እዚህ ጋር እንዴት ቢሰቅሉት ነው ግራ ገብቶ ሶስተኛ ፎቅ ድረስ ወጥቼ እንደገና ከታች ወደ ላይ ሳየው ደግሞ በጣም ረጅም ነው። ሞሉ ድረስ ሞሉ አራተኛ ፎቅ ድረስ ነው። እንዴት ነው የሰቀሉት? ወይ ለማንኛውም ይሄን ይመስላል ማለት ነው። ቻው ቻው፣ ወዳችኋለሁ። ባይ። እና ይሄን ይመስል ነበር አከባበራችን። ወዳችኋለሁ። ባይ